አባቴ ለሌላ ሰው ሊደረኝ ነው እያልኩ እኮ ነው። የምትወደኝ ከሆነ እባክህ ዘይን ጥፋ። የኔ አበባ እሱም ማድረግ አልችልም። እባክሽን ተረጅ። ሳሪ አባቴ ለሌላ ሰው ሊደረኝ ነው እያልኩ እኮ ነው። አይከብድም ወይ ለነገሩ የኔ ጥፋት ነው። መልካም ጊዜ። እስኪ አንቺን ወደ ጠይቅሽ ፋንዴ ደሞ አደራ ለሰርጌ እንዳቀርሽ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አደይ አደይ እስኪ አንቺን ወደ ጠይቅሽ ፋንዴ ይቆርጣል። ስሚኝ እኔ ፈሪ አይደለሁም። እሺ ሆኜም አላውቅም። ነገር ግን አንቺን ካገኘው በኋላ ፈሪውኛለሁ። ምክንያቱም እኔ ባንቺ ከመጠን በላይ ስግብግብ ነኝ። አሁን ልታገቢ ነው። መልካሙን ልግጠምሽ። ግን ይሄ አባትሽ ምርጫ ነው። እሺ ምን ላድርግ? አባትሽ እንግዲህ የኔ አንቺን አልወስድ ይጣፈጣ። መልካሙን ልግጠምሽ። እንኳን ሊመለስ አንቺን እያለ ነው ባበኑን ገፋበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው እኔ እምቢ አልሽ እንጂ እምቢ ስል እኔ እንዲላ ላይ ረሳሽ ኮኔ ላይ ረሳሽ ምኑን አበይ ነው አንበሴ? እናቴ አደይ ሌላ ባል ታገባ ነው። ተሰማለህ? የኔ ማህፀን ፈሪ ልጅ ነው ያለልጅው። ትንሽ እንኳን ወንድነት ከአባትህ ብትወስድ ትንሽ እንኳን። እሺ ምን ማድረግ ነበረብኝ? አባትህ ከእህቶቹ እጅ ሲወስደኝ ፈልቅቆ ነው የስንቱን ወንድ ህልም አጨልሞ መሰለ የራሱ ያደረገኝ። አሁን አትነፋረቅብኝ። ሂድና ከአባቷ እጅ ፈልቅቅ አምጣልኝ። በሂድ። እሺ እናቴ። የአባቱ ልጅ እንዲህ ነው ወንድሙ። አባይክና አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ እስኪ አንቺን ወደ ጠይቅሽ ፋንዴ። ቆይ ምን አለና ነው ልጄን የተመኛት? ምንም የለኝም። እሱን አትስሙት። ምን ነው ባየሽ እኛ ጋር ማውጁስ አለ። ይህ ደግሞ ከበቂ በላይ አይደል እንዴ? ልጄ በልሂድ ለአባቷ አስጣውና ልጅቷን ይዘና እያየነው ገሰገስን እንደ ቀልድ እድሜም ሄደን እንደ ቀልድ ስንት ትዝታ ማየት ስንችል ስንት ፍቅር መዋደድ አልሆነኝ እኔ አንቺም ይኸው ካልተለየሽ ከጭንቀት ወይ ካልሸሸሽ ከጭንቀት ይቅር ለእግዚአብሔር ብንባባል እስኪ ምን ነበረበት? ከሱ ጋር ስትሆኚ ደስ ያለኝ እጁን ከትከሻሽ ላይ ወርዶ መሄድ አይችልም። የክላስ ልጅ እኮ ነው። በዛ ላይ ደግሞ አሳይመንት። እኔ ይሄ የምትይው ነገር ማይገባኝ ነው እንዴ መስልሽ? በቃ እኔ ደስ ያለኝ ይረብሸኛል። አንተ ነው እንዴ? አዋ ለምንድን ነው የማልቀነው? እቀናለሁ እንጂ አይደለም ሌላ ሰው ሲነካሽ ሳይ ንፋስ እንኳን ከንፈርሽ ሲደብሶ ሳይቃጠላል ብችል ካለም በሸሽብሽ ደስ ምንም አይፈጠርም። እሺ ማለት አንቺን እንኳን እነሱን እኮ ማለት ሄሎ መጣ ተቃልሽ እንደጨረስኩ አሰምንተ አለሐመስ ልቤ ባንቺው ነገሰ ረሰ ሸቀበ ልቤ መውደድ ጠገበ